መምጣት አለበት ለሙሴና ለሃሩን። ለዚያም ነው ያችን በትር የነዚያ በፈርዖን ዘመን የነበሩትን ደጋሚዎች ሁሉ አፈርድም ያስበላቸው ሆነች ሆና የመጣቸው ይወቻል። አፋቸውን ያስያዘች ጭራሽ ደጋሚዎቹ ሁሉ የሙሴን ተአምር ባዩ ጊዜ ወዲያው እንዲያምኑ አደረጋቸው። ታዲያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ተወለዶች ሲሆኑ ደግሞ በቋንቋ በጣም የታወቁ ነበሩ። አረበኛን ብልት ያደረጉ ነበሩ። በደንብ አድርገው ቋንቋን ጭውት የሚሉበት ነበሩ ይወቻል። እና በጣም ትልቅ ዋጋ ይሰጠው ነበር በዚያን ጊዜ ቋንቋ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም የትም ትምህርት ቤት ሳይማሩ እንደነሱ የትም ቋንቋ ትምህርት ቤት ሄደው ሳይማሩ ይህን ቁርአን ይዘው በመጡ ጊዜ ለዘመናቸው በጣም ድንቅ ነበር። ለዚያም ነው እየተደበቁ ሄደው ታላላቅ የቋንቋ ባለቤቶች ይሰሟቸው ነበር። ከሰሙም በኋላ ኢነ ሊከላሚ ሐላዋ ይሉ ነበር። ንግግሩ ምንኛ ያማረና የጣፈጠ ንግግር ነው የሚናገረው። ይህማ ስሙን ማጥፋት አለብን፣ በቃ ደጋሚ ነው እንበል፣ ጠንቋይ ነው እንበል አሉ። ለዚህ ሁሉ አላህ ሱብሓነሁ ወተዓላ ግን በቁርአን ላይ መልስ ሰጣቸው። ወማ ሁወ ቢቀውሊ ካሂን ቀሊለን ማ ተዘከሩን ወማ ሁወ ቢቀውሊ ሻዒር ቀሊለን ማ ትኡሚኑን። እርሱ የደጋሚ ንግግር አይደለም አታስተነትኑም፣ ምን እርሱ የጠንቋይ ንግግር አይደለም እያለ አላህ ሱብሓነሁ ወተዓላ ለእነርሱ መልስ ሰጣቸው። እንደ አጠቃላይ በዚያ ደረጃ ሁለተኛ በውስጡ የያዛቸው መልእክቶች ቁርአን በውስጡ በርካታ ድንቅ ተአምራቶችን ይዟል። ተአምር ብሎ ማለት አንደኛው የወደፊትን ትንቢት መናገር አንደኛ እርሱ ነው። ከሰው ሕግና ልማድ ወጣ ያለ ነገር ማለት ተአምር ነው ብለናል። ቁርአን በውስጡ ትንቢትን ይዟል። እነዛ ትንቢቶች ሲፈጸሙ እናያለን። ለምሳሌ ነቢያችን ደግሞ በጣም የሚገርም ቁርአን የሚናገረው ትንቢቶች ሊሆኑ የማይችሉ ነገራቶች ተብለው የሚታሰቡ ናቸው። በቃ የማይጠብቅ ነገር። ለምሳሌ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የበድር ጦርነትን አስመልክቶ የተነገረ የቁርአን አንቀጽ አላህ በሱረቱል ቀመር ላይ ትንቢት ይናገራል። ምን የሚል ሰዩህዘሙ ልጀምዑ ወይወሉነ ድቡር አለ። ሰዩህዘሙ ልጀምዑ ወይወሉነ ድቡር። የበድር ጦርነት ሊካሄድ ነው፣ ወደፊት የሚሆነውን ሊናገር ነው አላህ። በዚያ በጦርነት ጊዜ ግን አለ አላህ ትንቢቱን ሲናገር ሁሉም ይሸነፋሉ፣ ቀሪዎቹ ደግሞ የተቀሩት ጀርባቸውን ሰጥተው ይሸሻሉ ብሎ ተናገረ። ምንም ሰሃቦች ይህን ነገር ሊያምኑ አልቻሉ። የአላህን መልእክት ሳያምኑ ቀርተው ሳይሆን ተጨባጩን አይተው ማለት ነው። ምክንያቱም የዛኔ ገና አማኞች 300 የማይሞሉ ውስን ናቸው። ከሃዲያኖች ደግሞ በብዙ ሺዎች የሚቆጠሩ ናቸው። ይወታቸዋል። በብዙ ሺዎች የሚቆጠሩ ናቸው ከሃዲያኖች። ታዲያ እንዴት ነው እኛ የምናሸንፈው? እኛ እኮ ጥቂቶች ነን ያሉ ሰሃቦች። አይ አላህ ተናግሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ የተናገረው ትንቢት ደግሞ ተፈጻሚ ነው አላቸው። ይወታቸዋል። ከዚያ በኋላ ምን ሆነ ከተባለ ጦር ሜዳው ላይ ቀረቡ። ከሃዲያኖች ናቸው።